ሰባት ጊዜ ብቻ አይደለም፣ ሰባውን አንድ እያልክ ሰባት ጊዜ ይቅርታ አድርግ። ሁላችንም ይቅርታ ማድረግ አለብን። ብዙዎቻችን ሰላምን አላደረግንም፣ ፍቅርን አላደረግንም፣ አንድነትን አላደረግንም። ስላላደረግን ደግሞ ይቅርታ አይመጣልንም። የእግዚአብሔር ቸርነት አይደረግልንም። ቅንነት ከልቡናችን ከጠፋ እግዚአብሔር ይቅርታ ነው ያደርገው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 84:10 ላይ እንደነገርኳችሁ ይቅርታ ቸርነት ከእግዚአብሔር ታዞ ከሰው ልቡና ቅንነት ሲገኝ እነዚህ በአንድነት በሰባ ዘመን ተገናኙ፣ በ5500 ዘመን ተገናኙ፣ በ5530 ዘመን በዮርዳኖስ ተገናኙ። አንድነት ፈጠሩ፣ ሰላምን አደረጉ። ኤረተሰ እምድር ሰረጸት ወጽድቅን እምሰማይ ሀወሰ። ኤረተሰ ቅንነት ከሰው ልቡና ተገኘ፣ ወጽድቅን እምሰማይ ሀወሰ። የእግዚአብሔር